የሁሉ እናት የሆነችው አዲስ አበባ ከዘመናት በፊት እንግዶቿን ለመቀበል የተዘረጋው እጆቿ ዛሬም አልታጠፉም። እንኳን ወደ ቤታችሁ በሰላም መጣችሁ። የአዲስ አበባ ቱሪዝም ኮሚሽን ከታህሳስ 5 እስከ 7 የቱሪዝም ፎረምን ፒያሳ በሚገኘው አራዳ ፓርክ አዘጋጅቶ ይጠብቃችኋል። ምቾት፣ ውበትና ጤና የዘመናዊነት መልኮች ናቸው። ጤናን መጠበቅ ደግሞ ከትንሹ የእግር ጉዞ ይጀምራል። እሁድ ታህሳስ 5 በማስ ስፖርት የቱሪዝም ፎረምን በጋራ ማክበር እንጀምራለን። እንኳን አደረሳችሁ። ታሪክ በዛሬ መንገድ እዚህ ያደረሰ አዲስ አበባ የከተማዋን ወጣቶች ነገን የዛሬን ሐል ካቀረበው የዘመናችን ቴክኖሎጂ ጋር ልታወዳጅ ዝግጁ ሆናለች። ከዘመናዊነት አንድም ያልቀረባት ከተማችን መዝናናት ዘመኑን እንዲመስል ተግታለች። ይምጡ፣ እንደ ዘመኑ ይዝናኑ። ሲመጡ ከልብ በመነጨ አክብሮት ወደ እልፍኛችን ጋብዘን ባህልና ምግብን በጋራ እናጣጥማለን። ታህሳስ 5 የጀመረው ልዩ ክብረ በዓላችን ታህሳስ 6 እና 7 ቀጥሎ የቱሪዝም አገልግሎት ሰጪ ተቋማት፣ ዓለም አቀፍ ደረጃቸው የጠበቁ ሆቴሎች፣ ዘመናዊና ባህላዊ ሬስቶራንቶች፣ የቱሪስት መዳረሻዎችና አስጎብኚ ድርጅቶች የሚሳተፉበት አውደ ርዕይና የፎቶ ኤግዚቢሽን እንዲሁም የዘርፉ ምሁራን የሚሳተፉበት ፓናል ውይይት አዘጋጅቶ ይጠብቃቸዋል። ታሪክ የኩራታችን ምንጭ ነው። ስልጣኔ የማንቀርበት መዳረሻችን ነው። አዲስ አበባ የሁላችንም ከተማ ነች። ይምጡ፣ ይጎብኙ፣ በዓሉን አብረውን ያክብሩ። የአዲስ አበባ ከተማ ቱሪዝም ኮሚሽን